የቲክቶክ ጓደኞች እንግዲህ አሁን ያው ፎርዱን እየጀመርነው ነው። አሁን እንጀምረው ከአንድና ከሁለት ነው የምንጀምረው። ያው ይሄ ነው እንትኑ። እቺ ሮለር ኬጅ ትባላለች። እቺ ሮለር ኬጅ አሁን የሚገባው ከሁለተኛ ማርሽ ነው የሚጀምረው። ነው ከአንደኛ ማርሽ ነው የሚጀምረው። እነዚህ ከሁለት አይደለም። ይኸውላችሁ ይሄ ነው አንደኛ ማርሽ። ይኸውላችሁ ሲንክሮናይዘሩም ይሄውና ይሄ ነው ባለ ሶስቱ ነው ሲንክሮናይዘሩ። ሶስት ድር እንደ ዲፎርዲዎቹ ነው። ያው ጠንካራ ነው በጣም ወጥሮ ይዞታል። ኖርማሊ እንዲህ መሽከርከር አለበት። ይኸውላችሁ ወጥር ሳረጋው አይነቃነቅም። ሲንክሮናይዘሩ አሪፍ ነው ማለት ነው። አሁን ምንድነው የምናስገባው? ሀቡን ነው የምናስገባው። ሀቡን ከስሊቭ ከሙን ጋር ኮምፕሊት እናስገባዋለን። እሺ ይሄው አሁን ስሊቭን እናስገባዋለን። ስሊቭን እንደዚህ እናስገባና ከዛ ኪዎቹን እነዚህ ኪዎች ናቸው። እነሱን አንድ ባንድ እናስገባለን። አንድ ሁለት ዲቫንስ አሁን ይሄን ምን እናደርጋለን? ዝም ብለን ለፍተሻ ሲንክሮናይዘሯን አንዷን ሲንክሮናይዘር እናድርግና እንዲችን አድርገን ነው እና ከተት አድርገን አሁን ይሄ ኖርማሊ ይዞራል። ይኸውላችሁ ልክ እንዲሳረገው መቆም አየ ግን ኖርማል መዞር አለበት። ልክ እኔ ስጫ ነው በጣም አሪፍ ነው፣ ቆንጆ ነው ማለት ነው። አሁን ይሄ ይገባል። አሁን ገብቷል። ከዛ ዜሮ ታሽከረክረዋለህ። ያው ገባ። ከዛ በቃ ይሄ ነው እንግዲህ። አሁን ከዛ እዚህ ላይ ደግሞ ምን እናደርጋለን? እንትኑን እናስገባለን፣ ጊሩን እናስገባለን። እንግዲህ ይሄው አሁን ሁለተኛ ማርሽ ነው። አሁን ይሄ እየተሽከረከረ ምርጥ ነው ማለት ነው። ኖርማል ይሽከረከራል። ስታየ ቆንጆ በጣም ያው አሪፍ ነው በጣም። ያው ቺ ስፔሰር ናት። ቺ ክፍተቶቹ የዘይት ፓርት ዘይት እንዲገባባቸው የሚያደርግ ፓርት ነች። ወደ ታች ነው የምትገለበጠው። ይሄ እንደዚህ ይሆናል። ከዛ በኋላ ይሄ ካፕ ይገባል። ይሄ ካፕ በፕረስ ወይም ተመቶ ነው የሚገባው ወይም ሞቆ ነው የሚገባው እንደዚህ ማለት ነው። እሺ ይሄው ሮለር ናት የሶስተኛ ማርሽ። ከዛ በኋላ ሮለሯ የታለች መሰለቻችሁ? ቻትና አሁን ከዛ በኋላ የምናደርገው የትኛዋን ነው? እቺ ሀብ የ3 እና የ4 ሀብ ናት። እሺ ሀቡን አስገብተናል። ስሊቭም ገብቷል፣ ሲንክሮናይዘሩም ገብቷል። አሪፍ ነው። አሁን ይሄ የሶስተኛ ማርሽ ነው። አራተኛ ማርሽ የራሱ ኢንፑት ሻፍቱ ነው የምታዩት። ይሄ ነው። ከዛ በኋላ 5 እያለ አምስተኛ ማርሽ ደግሞ ይችዋትላችሁ። እቺ ነች ትንሽዬዋ። ከዛ ይሄ ደግሞ ሪቨርስ ጊር ነው። ይሄ ደግሞ የኋላ ማርሽ በኋላ ሳያችሁ ጥርሱ ይለያያል። እነዛ ወደዚህ ቀጥተኛ ማርሾች ወደዚህ ሲሆን ሪቨርስ ደግሞ ወደዚህ ነው እንትኑ ጥርሱ። ስለዚህ ይሄን ይመስላል።
ሪቨርስ ጊር ነው የሚገባው። የኋላ ማርሽ ጥርሳቸው እንዴ አሁን ቀጥተኛ ማርሾች ወደዚህ ነው እንትናቸው ይወላችሁ። የሪቨርስ ግን ወደዚህ ነው ተቃራኒ ነው ሱፐር ሲድ የሚያደርግበት። አሁን የሚገርማችሁ የኋላ ማርሽም ሲንክሮናይዘር አለው። የኋላ ማርሽ ራሱ ሲንክሮናይዘር አለው እንደ ዋን ኤችዲ አይነት ጊር ቦክሶች ማለት ነው። ቶዮታ ዋን ኤችዲ የሚባሉት ሪቨርስ ጊራቸው ሲንክሮናይዘር አለው። ይሄም እንደዛው አሁን ይሄ ሀብ ይታያችኋል። ይሄን አብ እናስገባለን። ይኸውላችሁ አሁን አንደኛ ማርሽ ይሄ ነው እንታዩት። ይኸውላችሁ ሎክ አረገ እዛ ሁለተኛ ማርሽ ሶስተኛ ማርሽ አራተኛ ማርሽ አምስተኛ ማርሽ ከዛ በኋላ ሪቨርስ ጊር የኋላ ማርሽ። ይሄ ነው እንግዲህ ይሄን ይመስላል። አሪፍ ነው። አሁን ከሞላ ጎደል ጨርሰናል። ዋና ሜን የሚባለውን ፓርት ጨርሰናል። አሁን ወደ ሃውሲንግ ውስጥ ማስገባት ካውንተር ሻፍት ይሄው ይሄ ነው ካውንተር ሻፍቱ። ይሄንን እንደዚህ ነው የሚሆነው ካውንተር ሻፍት። ይኸውላችሁ አያችሁ እንዴት እንደሚሆን ይሄ ነው ኦፕሬሽኑ ማለት ነው። ይሄ ሪቨርስ ጊር እዚህ ጋር ሱፐር ሲድ አድርጋ የምትቀይር ጊር አለች። ትንሽዬ ጊር የታለች ይቻላልላችሁ እዚህ ጋር ነው ያለችው። አምጥቼ ያሳያችኋለሁ። ይሄ እንደዚህ ነው በቃ ትክክለኛ ጊር ሬሾ ይሄ ነው አሬንጅመንቱ። በቃ ቆንጆ በጣም። አሁን እንደዚህ እንዳለ ፎርኩን እናደርግና ቀጥታ ሃውሲንግ ውስጥ እንከተዋለን። እዚህኛው ሃውሲንግ ውስጥ እንግዲህ ቲክቶክ ጓደኞቼ ሁላችሁ ሃውሲንግ ውስጥ ማስገብተናል። ያው በአሪፍ ሁኔታ አስገብተናል። ትንሽ አስቸጋሪ ናቸው ፎርዶች እንትን ይላሉ። እዚህ ለማስገባት እያንዳንዷ ጥቃቅን ነገሮች አሉት። በቃ ገና ስታስገቡ ይወድቃል ምን ይላል። አስቸጋሪ ናቸው። እንደ ቶዮታ ዝም ብለ እንዲያጋድመው የምታደርገው ነገር አይደለም። የመውደቅ ባህሪ አሁን ይሄ ራሱ ሪቨርስ ጊሩ ይለያል። እዚህ ጋር ካላሰስኩ ይወድቃል። እነዚህ ደግሞ አጀስትመንታቸው ይለያል። እንደኔሎቹ አንድ ሻፍት ወይ 4-5 ሻፍት አይደለም አንድ ሻፍት ነው ያለው። አንድ ሁለት በቃ እነዚህ ናቸው። ራሱ ይለያል። ስፕሪንግ ታይፕ ነው። ራሱ ነው እየመጠነ የሚሰጥላችሁ። ይሄን ይመስላል እንግዲህ የቲክቶክ ጓደኞቼ እንግዲህ ይሄው ገጣጥመናል። ሃውሲንግ ውስጥ አስገብተናል። ይሄው እንደምታዩት አሽከርክሮት ያያችሁ እዚህ ጋር ይዞራል። አሁን ማርሽ እያስገባን ቼክ እናደርጋለን። እሺ ታለች። እሺ አሁን ይኸውላችሁ አሁን ይኸው ወጥር ነው ያዝልኝ። ቆይ ይኸው ስፕሪንግ አክሽን አለው። አንደኛ ማርሽ እሺ ሁለተኛ ማርሽ እሺ ይኸውላችሁ አሁን አያችሁ ራሱ ሲመለስ ስፕሪንግ አክሽኑ ሶስተኛ ማርሽ እሺ አራተኛ ማርሽ ይተሳዙ እሺ አምስተኛ ማርሽ አያችሁ ስፒዱ እሺ አሁን ደግሞ ሪቨርስ ጊር ደግሞ ይኸውላችሁ አያችሁ ሪቨርስ ጊር ወደ ኋላ ይሄን ይመስላል እንግዲህ ስፕሪንግ አክሽኑ ሁሉም ነገሩ ቆንጆ ነው። ይሄው እንደምታዩት ዝም ብዬ ካንድ እስከ ላስገባላችሁ ይሄ እንትን ባል ብዙም አታነቀም። ይሄው 1 2 3 4 5 6 1 2 3 4 5 ሪቨርስ ጊር እንደዚህ ነው እንግዲህ ይሄን ይመስላል። ከባድ ካምቢዮ ነው ግን በጣም
እናመሰግናለን እንግዲህ